ሐውለት ልጆቹ የሚችሉትን ሁሉ ቢያረጉለትም ባለቤቴ በጣም ታመመ። የኔም ንዴት ቁጣ ተጨመረበት። 10 ጥሯት የት ሄዳ ነው እያለ ሲጨቃጨቅ የሚያረጉት ነገር ሲጠፋቸው አሞኛል ብላ ገብታለች ሲሉት ይበልጥ ተናደደ። ቢያማትስ ከኔ አጠገባት መጣም ወይ ምን ሌላ ክፍል ያስገባታል ብሎ እንደዛው እንደታመመ ጭንቅላቱን በጨርቅ አስሮ ወደ ክፍሉ መጥቶ ሲያንኳኳ ልከፍትለት አልቻልኩ። ያ ደግሞ አሳበደው። ያ ህመም በተነሳበት ሁኔታ ላይ የኔ ንዴትና እኔ ያለሁበትን ነገር አለማወቁ ደግሞ አበገነው። ጮኸ፣ ተናደደ። በቃ በጣም ታመመባቸው። ራሱን ሲስት ልጆቼ አፋፍሰው በዛ ምሽት ወደ ሆስፒታል እየወሰዱት እንኳን እኔ ከገባሁበት ክፍል መውጣት አልቻልኩም። በቃ ደንዝዣለሁ፣ ፈዝዣለሁ። ከዛ ቦታ ከወጣሁኝ ምን ላረግ እንደምችል አላቅም። በልጆቼ ፊት ከሱ ጋር ሰጣ ገባ ውስጥ መግባት በፍጹም አልፈለኩም። ካገኘሁት ፊት ለፊቴ ከሆነ ግን ያየሁትን ነገር ከመናገርና እሱን ከመጋፈጥ ወደ ኋላ እንደማልል አወቅኩኝ። እስከዛሬ ፍቅራችንን መተሳሰባችንን እያዩ የአባቢና የማሚ ፍቅር ላይ እኛ እንኳን አንገባም እያሉ የኖሩ ልጆቼን ዛሬ በድራቸው ልኩላቸው በምጓጓበት ሰዓት አባታችሁ እንደዚህ አይነት ቦታ አየሁት ብዬ አይተውት የማያውቁት ጸቤቴ ውስጥ ቢነሳ የልጆቼን ሞራል የልጆቼን ተስፋና ቅስም መስበር ሆነብኝ። ሌላው ልጆች አባታቸውን ከኔ በላይ ይወዱታል፣ ከኔ በላይ ያከብሩታል። ከምንም በላይ ግን እሱን እንዳልጋፈጠው ያደረገኝ ለሱ የነበረኝ ክብር ነው። እንዴት ብዬ ነው እሱን አፋውጥቼ ቃሌን አሰካክቼ ከሴት ጋር ማየሁ ብዬ መጠየቅ የምችለው? ሐውለት ያን መጠየቅ ባሌን ሀያ አረኩት፣ ፈራሁት። በጣም ስለማከብረው በጣም ስለማምነው ምናልባት ያየሁትን ሁሉ ውሸት ነው ያልኩኝ ራሴን ማሳመን ፈለኩኝ። ጭንቅላቴ ሸውዶኝ ነው ሸይጣን አመሳስሎብኝ ነው ያልኩኝ ራሴን ማሳመን ፈለኩኝ። ባሌን ከኔ በላይ አምነዋለሁ። ለራሱ ክብር ያለው፣ ለሰዎች ክብር ያለው፣ ለትዳሩ ክብር ያለው፣ ከምንም በላይ እኔና እሱ የምንፋቀርበት ልክ ለማውራት የምንፈራውን ያህል ነው ብዬሻለሁ። ፍቅራችን በአፍ እንዳይሄድ እኔም ስለሱ እሱም ስለኔ የማናወራ ሰዎች ነን። በአይናችን ተያይተን የምንግባባ በመከራ የጸና ፍቅር ባለቤቶች ነን። ታዲያ ዛሬ አፌን ሞልቼ ባሌን መጋፈጥ በጣም ፈራው። ሐኪም ቤት ወስደውት ጠዋት መጥቶ መኝታ ቤቱ ገብቶ ተኛ። የዛኔ መጥተው ልጆቹ አንኳኩ። መልስ አልሰጥም አልኳቸው። ጸጥ ስላቸው የሆነ ነገር ይሆንኩ ይመስሏቸው ደንግጠው በሩን ለመስበር መታገል ሲጀምሩ ተነስቼ በሩን ከፈትኩ። ምን ሆነሽ ነው እያሉ ያለቅሱ ጀመር። ያኔም አሞኛል እባካችሁ ተውኝ አልኳቸው። እሺ ካመመሽ ሆስፒታል ሂጂ፣ የፈለገ ቢያምሽ አንቺ አባታችን ታሙ የሚያስችልሽ ደረጃ ምትደርሺ ሰው እንዳልሆንሽ እናውቃለን። የሆንሹ ነገር አለ ተናገሪ፣ ሌላ በጣም ከባድ በሽታ ከሆነ ደግሞ ይኸው ሆስፒታል እንውሰድሽ እያሉ ከግራ ከቀኝ ልጆቹ ያጣድፉኝ ጀመር። እሱ ግን ሌሊቱን ሙሉ በከባድ ህመምና ስቃይ ስላሳለፈ ከሐኪም ቤት ከመጣ በኋላ ጭልጥ ያለ እንቅልፍ ወስዶት ነበር። ሐውለት የትዳራችን የመጀመሪያዎቹ አመቶች ላይ እኔና ባሌን የማያግባባን ድብቅነቱ ነበር። ባለቤቴ ከምነግርሽ በላይ ድብቅ ነው። አብቶ በቤተሰቦቹ ጉዳይ ምንም ይፈጠር ምንም ይሁን ምንም ይውጣ ምንም ይውረድ ስለ ቤተሰቦቹ ከኔ ጋር ያወራ። ታዲያ እቤታቸው ውስጥ ብዙ ምስቅልቅል ተፈጥሮ ከቤተሰቡ ጋር ተጣልቶ ብዙ ውጣ ውረዶች ውስጥ ገብተው ታዩ። በቃ ቤተሰብ ውስጥ እንዲማለ እስክትያቸው ድረስ ብዙ ወንድምና እህቶች ናቸው። ብዙ ነገሮች ውስጥ ገብተው መጥቶ ግን ለኔ አይነግረኝም። ታዲያ የሆነ ቀን ላይ እናቱን ልጠይቅ ወይ ቤተሰቡን ልጠይቅ ቤተሰቡ ጋር ሲሄድ ያ ጉዳይ እንዴት ሆነ ብለው ስለዛ ስላለፈው ስለተጣሉበት ወይ ጥሩ ነገር ስላሳለፉበት ስለሸጡት ስለገዙት የሆነ ነገር እያነሱ የወንድሞቹ ሚስቶች እህቶቹ እናቶቹ ሲያወሩ እኔ እንደ አዲስ እዛ ጋር ሰማለሁ፣ ባይተዋር ሆናለሁ። ሁሉም እንዲያርጎ እኮ እያለ ጥያቄና መልስ ውስጥ ባሳለፉት ነገር ላይ ሲገባ እኔ ግን ልክ እንደ ባዳ ቁልጭ እላለሁ። ያ ነገር በጣም ያናድደኝ ነበር። መጥቼ ባሌን ለምንድን ነው ከኔ የምትደብቀኝ? ግን ሁሉም ሳይሰማውን ሁሉም ሲያወቀውን ነገር አንተና ወንድሞች ጋር የተፈጠረውን ነገር ከወንድሞች ሚስት ወይ ደግሞ ከእህቶች ለምንድን ነው የምሰማው? ለምን አንተ አትናገርም እላለሁ። የቤተሰቤና የኔ ጉዳይ እኮ አንቺን አይመለከትሽም። ጥሩም ይሁን መጥፎ ስለ ቤተሰቦቼ መጥፎ ስሜት እንዲኖርሽ አልፈልግም። እኔና እነሱ ተጣላንም ተደባደብንም ዞረን እንገናኛለን። አንቺ ግን እነሱ ላይ የምትይዡ ቂም እስከ መጨረሻው ልብሽ ላይ የሚቀር ነው። ይሄን ነገር ስለማልፈልግ በፍጹም ቤቴ ውስጥ ትዳሬ ውስጥ
ስለ ቤተሰቤ እንዳወራ አትጠብቂኝ ይለኛል። ያኔም አታምነኝም ማለት ነው። የወንድሞች ሚስቶች ግን ሁሉን ነገር ያውቃሉ፣ ከኔ ግን ድብቅ ነው ሁሉ ነገር። አታምነኝም፣ አትወደኝም እያልኩኝ በወጣትነት ዘመኔ ከሱ ጋር ጨቃጨቅ ነበር። እሱ ደግሞ ይሄ የኔ ፐርሰናሊቲ ነው። የሆነን ሰው ሚስጥር ለሆነ ሰው፣ የሆነን ሰው አይብ ለሆነ ሰው አልናገርም። ይሄ የቤተሰቤ ጉዳይ ነው። የቤተሰቤን ጉዳይ ቤቴ ማስገባት አልፈልግም፣ እነሱ እንደፈለጋቸው። ይሄ ግን የኔ ህይወት ነው። እኔና አንቺም ጋር ያለውን ነገር በፍጹም ከሌላ ሰው አትሰሚውም። የቤቴ የቤቴ ነው፣ የቤተሰቤም የቤተሰቤ ነው። የቤተሰቤን ነገር ሁሉን ነገር መጥቼ እንደነግርሽ ከጠበቅሽ ተሳስተሻል እያለኝ በወጣትነት ጊዜያችን ይህ ጉዳይ በጣም ያጣላን ነበር። ከሆነ ጊዜ በኋላ ግን አምኜ የተቀበልኩት እውነቱን እኮ ነው። የኔን ትዳር እስካልተመለከተ፣ የኔን ቤት እስካልተመለከተ የቤተሰቡን ጉዳይ ለምን ይነግረኛል? ምንስ ያገባኛል? እኔ ብቻ በህይወቴ ውስጥ የሚካሄደውን ነገር አይሸፍነኝ፣ አይደብቀኝ እያልኩኝ ማሰብ ስጀምር ህይወታችን ሰላም አገኘ። የሚገርምሽ በድብቅነቱ የተነሳ እስከ መለያየት ደርሰን ነበር። ሌላ በእኔና በሱ መሃል በወጣትነት ትዳር ዘመናችን የሚያጣላንና የማያግባባን የነበረው ነገር በፍጹም ህይወቴ ውስጥ ሰው እንዳታስገቢ ላይ ነበር። እኔና አንቺ ብንጣላ ባንግባባ ምንም ነገር ቢመጣ ሽማግሌ ብለሽ አስታራቂ ብለሽ ህይወቴ ውስጥ ሰው እንዳታመጪ የሚል ፕሪንሲፕል አለው። አንዴ ታዲያ እንዲሁ በቤተሰቦቹ ጉዳይ በጣም ተጣልተን ጓደኛዬን አስገብቻት እስከ መለያየት ደረጃ ደርሰን ነበር። ህይወቴ ውስጥ ሰው አታስገቢ ብዬሽ የለም ወይ ብሎ በአንድ ፈቶኝ እናቴ ቤት ሄጄ ከዛ በኋላ መልሶኛል። የፈለገ ቢሆን እኔና እሱ መሃል ሰው አይገባም። ምንም ይፈጠር ምር እኔና አንቺ ተነጋግረን እኔና አንቺ አውርተን ችግራችንን እንፈታለን አሊያም እንፋታለን። በፍጹም ህይወቴ ውስጥ ስለ ቤቴ፣ ስለ ኑሮዬ፣ ስለ እኔ ማንም ሰው አፍ ላይ ቢሰማ፣ ማንም ሰው ጣልቃ ቢገባ የእኔና አንቺ መጨረሻ ነው ብሎ አስፈራራኝ። ከ3 ቀን በላይ መዘጋጋት አይቻልም ብለን ህግ አወጣን። ከዛ ባለፈ የሱ ሚስጥር ላይ፣ የቤተሰቡ ጉዳይ ላይ ለኔ ሊነግረኝ ባልፈለገው ነገር ላይ እንዳከብርለት፣ መናገር ያልፈለገውን ነገር እንድቀበል፣ እኔም መናገር ባልፈለግኩት ነገር ላይ አክብሮ ሐሳቤን እንደሚቀበለኝ ቃል ተገባባን። በህይወቴ ውስጥ ሰው ማስገባት ስተው ከ3 ቀን በላይ መኮራረፍ የለም ብለን ህግ ስናወጣ፣ ምንም ይፈጠር ምን እንነጋገራለን ብለን ስንተማመን ህይወታችን መስመር እየያዘ መግባባታችንም እየጠና መጣ። እውነት ለመናገር ወንዶች ምንም እንነጋገራለን ቢሉሽም የሆነ ጊዜ ላይ ኢግኖር ያደርጉሻል። ላለመነጋገር ጀርባቸውን ይሰጡሻል። የሆነ ሆነና ግን በመነጋገር ማመናቸው ብቻ ቀኑም አልፎ ጊዜውም ሄዶ ቢሆን እንድትነጋገሪበት ስለሚያደርግሽ ችግርሽ ይፈታል። ዛሬ ግን ያየሁትና የገጠመኝ ነገር ከመነጋገርም ከማውራትም ያለፈ ሆነብኝ። እንዴት አድርጌ ነው ይህን ነገር አንስቼ ማውራው? አንተ ከሌላ ሰው ጋር ነህ ወይ ብዬው አዎ የሚለውን ቃል ወይ ደግሞ ተሳስቼ ነው የሚለውን ነገር ወይ ደግሞ በዚህ ምክንያት ነው ብሎ የሚሰጠኝን ምክንያት እቀበለዋለሁ ወይ ብዬ ሳስብ ታመምኩ። አልችልም። ቢያንስ በቃ አይመልስልኝ። ምንም ስለዚህ ነገር ሳላወራ ሳይዋሸኝም እውነቱንም ሳይጋፈጠውም ቢሆን ያየሁትን አይቻለሁ። ከመነጋገርም በላይ የሆነ ነገር ሆነብኝ። አውለት እንደምንም ራሴን አረጋግቼ በጣም በብዙ ትግል ከመኝታ ቤት የወጣው። ልጆቼ፣ ቤቴ ተረበሸ። ተጎትቼ ወደ መኝታ ቤት ገባው። ሳየው ግን አልቻልኩም። በቃ በፍጹም አልቻልኩም። እንባዬን መቆጣጠር አቃተኝ። አይኔን ሞልቼ እሱን ማየት አቃተኝ። ተነሳ። ምን ሆነሻል አለኝ። ድምጹን ስሰማው ደግሞ በቃ ነቂው አለኝ። ምንም አላልኩም። ጀርባዬን እንደሰጠሁት ፍቺ እፈልጋለሁ አልኩት። ፍንጥር ብሎ ተነስቶ ጀርባዬን ጭምቅ አድርጎ ይዞኝ ምንድነው ያልሽው አለኝ። ፍቺ እፈልጋለሁ። ከፊት ለፊቴ መጥቶ ቆመ። ምን ሆነሻል? ደህና ነሽ? ጤነኛ ነሽ? እያለ ፊቴን ሁሉ ነገሬን ይደባብሰኝ ጀመር። የሆነ ነገር የተጠናወተኝ ነው የመሰለው። ፊቴን ነካው፣ እጄን፣ ሰውነቴን፣ አይኔን፣ በቃ ሁሉ ነገሬን ድብስብስ አደረገኝና ምን ሆነሽ ነኝ ፍቅር? ደህና ነሽ? ደህና ነሽ ውዴ? ምን ሆነሻል? አንቺ ነሽ አለኝ። መብራቱን አበራ። ቀያ የያዘው በሽታ ሁሉ ለቀቀው። ደህና ነሽ ይለኛል አስሬ። እኔ ደግሞ በድን ሆኜ ፊት ለፊቱ ቆሜያለሁ። ደህና ነኝ፣ ምንም የሆንኩት ነገር የለም፣ ፍቺ እፈልጋለሁ አልኩት። በጣም ግራ ገብቶት ባሌ ዙሪያዬን ይሽከረከረኝ ጀመር።